አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዲሁም ለክርስቲያን ወገኖቼ ሰላም ጤና ይስጥልኝ። የቻናሌ ቤተሰቦች ዛሬ በአረብ ሀገራት ለምትሰሩ እና የተወሰነ አረበኛ ለምትችሉ እህቶቻችን የስራችሁን ግንኙነት ይበልጥ ቀላል የሚያደርጉ 5 ወሳኝ አረፍተ ነገሮችን ይዤላችሁ መጥቻለሁ። እነዚህን ከተማራችሁ ከአሰሪዎቻችሁ ጋር ያላችሁ መግባባት በጣም ይጨምራል። እስከ መጨረሻው ተከታተሉኝ። ሰብስክራይብ ማድረግም እንዳትረሱ። ወደ ቪዲዮ እንቀጥል። صباح الخير اليوم عندك شغل كثير። እስኪ አብረን እንድገመው። صباح الخير اليوم عندك شغل كثير ኦል شغل كثير ይላሉ። አንዳንድ ጊዜም شغل كثير ይላሉ ማለት ነው። ይህ ማለት ትርጉሙ እንደምን አደርሽ ዛሬ ብዙ ስራ አለብሽ ማለት ነው። እንደምን አደርሽ ዛሬ ብዙ ስራ አለብሽ ማለት ነው። ብዙ ጊዜ አረቦች ሐሙስና ጁምዓ እንደዚህ ማዘማ ባላቸው ሰዓት ይሄንን ቃል ይጠቀሙታል። ለዚህ ሲሉን እኛ ዝግጁ መሆን አለብን ማለት ነው። أول شيء نظفي صالة وبخريها أول شيء نظفي صالة وبخريها። ይህ ማለት ትርጉሙ መጀመሪያ ሳሎውን አጽጂ ከዛም በኹር አጭሽበት ማለት ነው። ሁለተኛ ላይ የምናየው ስክሪኑ ላይ እንደምናየው ሁለተኛ ላይ ምን ይላል? አወል ሸይ ነዝፊ አሳሊያ ወበኸሪሃ። እስኪ አብረን እንድገመው። አወል ሸይ ነዝፊ አሳሊያ ወበኸሪሃ። ሳሎኑን አስጅና እጣን አጨሽበት ማለት ነው። ሶስተኛ ላይ ምን ይላል? በአደይን እግስሊ መላብስ ወአክዊሃ። አብረን እንድገመው። በአደይን እግስሊ መላብስ ወአክዊሃ። ትርጉሙም ከዚያም ልብሶችን እጠቢና ተኩሻቸው ማለት ነው። ልብሶችን እጠቢና ተኩሻቸው ማለት ነው። አራተኛ እግስሊ አልኹዳር ቢሸክል ጠይብ። እግስሊ አልኹዳር ቢሸክል ጠይብ። በደንብ አድርገሽ አትክልቱን እጠቢ። በደንብ አድርገሽ አትክልቱን እጠቢ፣ በንጽህና ጠቢ ማለት ነው። አምስተኛው ሀል ፈህምቲ ከላሚ ሀል ፈህምቲ ከላሚ ሀል ፈህምቲ ከላሚ። ይሄ ለእናንተ የቤት ስራ ይሁን። ኮሜንት ላይ አስቀምጡልኝ መልሳቸውን። ውድ ተመልካቾቼ የዛሬ ቆይታ ይሄን ይመስል ነበረ። የምትጠይቁት ወይም ያልገባችሁ ወይም ማስተካከል ያለበት ነገር ካለ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። قل الحمد لله وسلام على عباده الذين اصطفى الله خير أما يشركون
أَمَّنْ خَلَقَ السَّمَاوَاتِ وَالْأَرْضَ وَأَنزَلَ لَكُم مِّنَ السَّمَاءِ مَاءً فَأَنبَتْنَا بِهِ حَدَائِقَ ذَاتَ بَهْجَةٍ ما كان لكم أن